ይህን 200 ብር ለሌላ ሰው ማስተላለፍ ወይ ደግሞ መስጠት ብፈልግ በቀጥታ ለምሰጠው ሰውዬ እንካ ብዬ ስሰጠው ሲቀበለኝና ኢየሱስ ያደረገው የኔ የዚህ 200 ብር ባለቤትነት ይጠፋና ወይ ደግሞ ይቆምና የተቀበለኝ አካል ባለቤትነቱ ወደ ተቀበለኝ አካል ይዞራል ማለት ነው። ይሄ እንግዲህ በአካል ሲሆን ነው። ይሄንኑ 200 ብር ደግሞ በስልኬ ፎቶ አንስቼው አሁን ባሉት ፕላትፎርሞች የሶሻል ሚዲያዎች ባስተላልፍለት ለዛ ሰው ለዛ ለራሱ ሰውዬ በቴሌግራም ወይም በዋትሳፕ ወይ ደግሞ በፌስቡክ ባሉት የሶሻል ሚዲያዎች ተጠቅሜ የዚህን 200 ብር ፎቶ ባስተላልፍለት እሱ ጋም እኔ ጋም ባለቤትነቱ እንዳለ ይሆናል ማለት ነው። ይሄ ላለፉት 30 ዓመታት ኢንተርኔት ከተፈጠረ ጊዜ ጀምሮ እየሰራ የመጣበት አካሄድ ነው። ፕላትፎርሞችን ተጠቅመን ቮይስም ይሁን ቪዲዮም ይሁን ዶክሜንትም ይሁን ወይም ፎቶ ማንኛውንም አይነት ነገር ስንልክ ኦሪጂናሉ እኛ ጋር ይቀራል። ኮፒ አድርጎ አዲስ እዛ የሚላክ ኮፒ አዘጋጅቶ አልጎሪዝሙ ባክ ላይ በሚሰራበት መንገድ ኮፒውን ይዞ ይሄዳል ማለት ነው። በፎቶ ሲሆን ዱፕሊኬት ያደርጋል ወይ ደግሞ ሁለት ያደርጋል፣ ኮፒ ያደርጋል ማለት ነው። በአካል ሲሆን ግን ዋን ታይም ነው። እኔ ጋር ያለው እዛ ሄደ ማለት ቀጥታ የዚህ ፋይል ጉዳይ ሳይሆን የሚነሳው ባለቤትነት ነው የሚዞረው አይደለ? የኔ ነበረ ልክ ስሰጠው የሱ ይሆናል። ስለዚህ ላለፉት 30 ዓመታት ኢንተርኔት ሲሰራ የቆየበት መንገድ የኮፒ ማድረግ መንገድ ነው። ኮፒይንግ መንገድ ነው። ጀስት እኔ ጋር ያለውን ዱፕሊኬት አድርጎ የመስጠት አይነት አሰራር ነው ማለት ነው። ይሄ እንግዲህ ዱፕሊኬት አድርጎ የመላክ መንገድ የማይሰራባቸው ቦታዎች አሉ። ለምን አይሰራም መሰላችሁ? የመጀመሪያው ለገንዘብ አይሰራም። ኮፒ ተደርጎ ገንዘብ ሄዶ እዛ ቫሊዩ አይኖረውም። ስለዚህ ገንዘብ ከተላከ በቀጥታ በአካል ነው የሚሰጠው። በአካል ካልተሰጠ ባንኮች መሀል ላይ መግባት ያስፈለገበት መንገድ በዚህ ምክንያት ነው። ሚስተር ኤ ገንዘብ አስተላልፏል። ስለዚህ ለሚስተር ቢ ባለቤትነቱን አድርጉለት። ስለዚህ ይሄ ሀሳብ በፎቶ ወይ ደግሞ ኢንተርኔት እስካሁን የሰራበት መንገድ በኮፒ በማድረግ ዱፕሊኬት በማድረግ የተሰራበት መንገድ ለገንዘብ አይሰራም። ምክንያቱም ኮፒ ቫልዩ ስለሌለው ማለት ነው። ስለዚህ ዛሬ ከኔ ጋር የምናየው ፋይልን ቅጂውን ወይ ደግሞ ኮፒ ሳያደርጉ ልክ በአካል እንዳስረከብነው ሁሉ ለሚወስደው አካል ይህንን ቴክኖሎጂ በዲጂታሉ ዓለም ፋይልን ኮፒ ሳያደርግ ባለቤትነትን ብቻ የሚቀይር ቴክኖሎጂ ነው ከኔ ጋር የምናየው። ይህም ቴክኖሎጂ ብሎክቼን ቴክኖሎጂ ይባላል። ስለዚህ በዛሬው ቪዲዮአችን ስለ ብሎክቼን ነው የምናወራው። ትልቅ ኮንሴፕት ነው። የማኑዋሉን ወይ ደግሞ የፊዚካሉን ዓለም ሊትራሊ የሚተካ ስራ ነው የሚሰራው። ለምሳሌ አንድን ፒዲኤፍ ወይ ደግሞ አንድን ፎቶ ዶክሜንትም ሊሆን ይችላል ወይ ደግሞ ፎቶ ለሌላ ሰው መላክ ብትፈልጉ ኮምፒውተራችሁ ኦሪጂናል ያለውን ይይዝና አዲስ አዘጋጅቶ ነው ወደዛኛው የሚልከው። that's why እኛ ጋም ፋይሉ ሳይጠፋ ወደዛ ምን ልከው በቴሌግራም በቀላሉ በቴሌግራም ብናይ በቴሌግራም አንድ ፎቶ መላክ ብፈልግ ቴሌግራም ላይ ያለውን ፎቶ የሚያመጣልኝን ጋለሪ ውስጥ ገባና ያን ክሊክ አደረግና መርጬ ልከዋለሁ። ስልከው እኔ ውስጥ ያለውን ፎቶ ያ ፎቶ ራሱ ኦሪጂናሊ ምንም አልተነካም፣ እዛው ነው ያለው። at the same time ግን መላክ የፈለግንበት ቦታ ሄዷል ማለት ነው። ይሄ የኢንተርኔት ችግር ይሄ ነበረ። ፊዚካሊ መካሄድ ያለባቸውን ጉዳዮች ለማከናወን ኢንተርኔት ላይ ወይም ደግሞ በኦንላይን ወይ ደግሞ ዲጂታሊ ማንጠቀምበት ምክንያት አንዱ የኢንተርኔት ችግር ፊዚካሊ ያለውን ልክ ፊዚካሊ ስንሰጥ እንዳለው ሰብስቲዩት ስለማያደርግልን ነው ዲጂታሉ። ይሄ ችግር ሙሉ ለሙሉ እስካሁን ኢንተርኔት ከተፈጠረ ከ30 ዓመት ጀምሮ እስካሁን ድረስ ይሄ ችግር ነበረ ማለት ነው፣ ብሎክቼን ቴክኖሎጂ እስኪመጣ ድረስ። ይሄ እንግዲህ የማይሰራባቸው ቦታዎች ሲሪየስ የሆኑ ፊዚካሊ ኮንታክት ተደርጎ መወሰድ ያለባቸው ፋይሎች አሉ። ለምሳሌ ገንዘብ፣ ምርጫ። ለምሳሌ አንድ ሀገር ምርጫ ስታከናውን ፊዚካል ነው ኦልሞስት አይደለ ሁሉም ነገር። እንዲሁም ደግሞ የመሬት ግዢ፣ የመኪና ግዢ ጠቅላላ ይሄ ፊዚካል ነው ሁሉም ነገር። ይሄንን
ሌሎች ዓለም ላይ አሁን አይጠቀሙም አይደለም፣ ብሎክቼን ስለመጣ እየተጠቀሙ ነው። እኛ ሀገርም በሰፊው እየገባ ያለበት ሁኔታ አለ ማለት ነው ከዚህ በኋላ። ስለዚህ ብሎክቼን የፊዚካሉን ዓለም ቀጥታ መተካት የሚችል ቴክኖሎጂ ነው ማለት ነው። ለምን ፊዚካሊ ይሄንን ገንዘብ ለአንዱ ሰጥቼው የኔ ባለቤትነት ወደዛ እንደሄደው ሁሉ ልክ በዲጂታሉ ዓለምም ብሎክቼን ቴክኖሎጂን በመጠቀም ቀጥታ ይሄንን ካስተላለፍኩ ልክ ፊዚካሊ በእጄ እንደሰጠሁት የኔ ባለቤትነት ወደዛ ይሄዳል ማለት ነው። ምን በማድረግ ልክ ቴሌግራም ላይ ስልክ ያለው የኔን ፎቶ ከውስጥ አውጥቶ መላክ ነው። ግን ራሱ ፎቶ ምን ጋር አለ ኮፒ አድርጎ ማለት ነው የሚልክለት። አሁን ግን ላክ ያልኩትን ፋይል በብሎክቼን ቴክኖሎጂ ከሆነ የላኩት ላክ ያልኩትን ፋይል ሙሉ ለሙሉ ባለቤቱነቱን ነው ወደዛኛው አድሬስ የሚቀይረው ማለት ነው። ሚስተር ኤ እኔን ማለት ነው ይህንን ፋይል ለዚህ አድሬስ ልኮታል ይልና ከኔ ጋር ሙሉ ለሙሉ አጥፍቶ 100% የዛ ሰውዬ የተላከለት ሰውዬ ባለቤትነት አድርጎት ይመዘግበዋል ማለት ነው። ይሄ የተመዘገበውን ደግሞ ማንም ሀክ አድርጎ በቀላሉ ኮፒ ማድረግ አይችልም። ለምን? ብሎክቼን የሚሰራበት መንገድ አንድ ቦታ ብቻ ወይ ደግሞ እስካሁን በተለመደው አንድ ቦታ ብቻ አንድ ሰርቨር ላይ ብቻ ወይ ደግሞ የሆነ ቦታ ብቻ ያለውን ነገር ስናስነሳ ወይ ደግሞ ስናስተካክል ሁሉም ነገር የሚቀየርበት መንገድ አይኖርም ማለት ነው። ለምሳሌ ፊዚካሉን ወርልድ ብናይ አንድ ፋይል የሆነ መስሪያ ቤት ላይ ተገብቶ ያንን ፋይል አውጥተን ጠቅላላ መቀየር ያለበትን እዛ ላይ ነገር ከቀየር ነው ያ የተቀየረ ፋይል ሮንግሊ ተቀይሮ ይቀመጣል ማለት ነው። ለምን? ፊዚካሊ ስላለ። ስለዚህ ብሎክቼን ላይ ግን እንደዛ ማድረግ ማንችልበት መጭበርበር የማይችሉበት መንገድ ምንድን ነው? ዓለም ላይ ያሉ በሺዎች የሚቆጠሩ ብሎክቼን ጋር ተያይዘው የሚሰሩ ኮምፒውተሮች ላይ ሁሉም ይሄ ተመዝግቦ ነው ያለው። ሁሉም የብሎክቼን ቴክኖሎጂ የሚጠቀሙ ኮምፒውተሮች ላይ ጠቅላላ የየቀኑ ትራንዛክሽን ባለቤቶች ጠቅላላ እዛ ላይ ሬጂስተር ያደርጉ አካላት ሁሉም ኮምፒውተር ላይ አሉ። ሁሉም የኮምፒውተር ባለቤት በሚያይበት መልኩ ትልቅ ሌጀር አለ። እዛ ሌጀር ላይ ሁሉም ትራንዛክሽን በግልጽ ተቀምጧል ማለት ነው። ስለዚህ ከግማሽ በላይ በሚሆን መልኩ ሁሉንም ኮምፒውተሮች አድሬስ ተደርጎ በአንድ ሰከንድ ውስጥ በሰከንድ ውስጥ ሁሉንም ሀክ አድርጎ መቀየር ካልተቻለ በስተቀር ሁሉም ኮምፒውተር ላይ ተመዝግቦ ስለሚገኝ አንዱን ኮምፒውተር ሀክ አድርገን ሁለተኛውን ሀክ አድርገን ሶስተኛውን ሀክ እየተደረገ ብንሄድ እንኳ ሁሉንም ኮምፒውተር ሀክ መደረግ ስለማይችል አቴታይም ይሄ ነገር አይሰራም ማለት ነው። በአጭሩ ብሎክቼን ቴክኖሎጂ ሴፍ እና በጣም ቆንጆ የሚሆንበት ምክንያት ምንድን ነው? ለሃኪንግ ያልተጋለጠ ነው። ለምሳሌ አንድ ሀከር የሆነን ቤት ካርታ በስሙ መቀየር ቢፈልግ መጀመሪያ የሚያደርገው ያ ፋይል የሚገኝበት ቦታ ይሄዳል፣ ከዛም ያወጣል። ያንን አውጥቶ በራሱ ስም ቀይሮ ፋይሉን ወይ ደግሞ ኮፒ አድርጎ በደንብ አዘጋጅቶ አስገብቶ ኮፒውን አስመስሎ ማለት ነው ቢወጣ መልሶ ያ ነገር ዶክመንቱ አክሰስ ሲደረግ በሱ ስም ካለ ማንም አይጠይቀውም ማለት ነው። ኦልሬዲ ተጭበረበረ ማለት ነው። በብሎክቼን ቴክኖሎጂ ግን ከፊዚካሉ ሁላ የሚሻልበት ምክንያት ምንድን ነው? ብሎክቼን ቴክኖሎጂ ላይ አንድ ፋይል ለማጭበርበር በጣም ከባድ ነው። እጅግ በጣም ከባድ ነው። ለምን መሰላችሁ ከባድ የሚሆነው? ለምሳሌ የአንድን ዕቃ ባለቤትነት ተመዝግቦ የሚገኝበት ሌጀር ብሎክቼን ቴክኖሎጂን የሚጠቀሙ ዲቫይሶች ላይ ጠቅላላ ነው እንበልና የኔ ኮምፒውተር ብሎክቼን ቴክኖሎጂ ይጠቀም ካለ ይህንን ቴክኖሎጂ ስጠቀም ይህንን ቴክኖሎጂ ዓለም ላይ የሚጠቀሙ ኮምፒውተሮች ጠቅላላ ወይ ደግሞ አካላቶች ጠቅላላ ሁሉም ፊት ለፊት ላይ በሚያዩት መልኩ ነው ማለት ነው የሚቀመጠው ይሄ ቴክኖሎጂ። ስለዚህ አንድ ሀከር ይህንን ሲስተም የኔን መሬት ሀክ ለማድረግ ከፈለገ ወይ ደግሞ በስሙ ለማዞር ከፈለገ ሁሉንም ያንን ብሎክቼን ቴክኖሎጂ እየተጠቀሙ ያሉ ኮምፒውተሮችን አክሰስ አድርጎ አቴታይም በሰከንድ ሁሉንም ሀክ ማድረግ አለበት፣ ሁሉም ላይ መቀየር አለበት ማለት ነው። ለምሳሌ የኔን ኮምፒውተር መቀየር ይችላል፣ ሀክ ማድረግ ይችላል። የሌላዎቹንም ኮምፒውተር ግን በዚሁ ፍጥነት አቴታይም መቀየር ሲምፕል አይደለም እንደምታውቁት። ስለዚህ ቢያንስ ከግማሽ በላይውን ኮምፒውተር አግኝቶ ያ ማለት 1000 ኮምፒውተር ቢኖረው በዓለም ላይ 500 ፕላሱን 501 እና ከዛ በላይውን አቴታይም ሀክ ማድረግ አለበት ማለት ነው። ወይ ደግሞ ገብቶ ማጭበርበር አለበት። ሁሉም ላይ ደግሞ አቴታይም መግባት ኦልሞስት ኢምፖሲብል። ዛትስ ዋይ
ብሎክቼን ቴክኖሎጂን ሲሪየስ እና በጣም ታማኝ ያደርገዋል ማለት ነው። ለምሳሌ ይህንን ቴክኖሎጂ ሀገራችን ውስጥ በምን ሁኔታ ወይ ደግሞ ሴክተር ላይ እንጠቀመዋለን ብንል የመጀመሪያው እንበልና እቁብ ሰበሰብን እንበል። እቁብተኞችን ሰበሰብንና ይህንን የእቁብ ሲስተም በብሎክቼን ቴክኖሎጂ ለማሳለጥ ወይ ደግሞ ለማስኬድ አሰብን። ስለዚህ ዲጂታል እቁቦችን አሁን ብዙ ፕላትፎርሞች ትሰማላችሁ። ብዙ አፕሊኬሽኖች አሉ ኢትዮጵያ ውስጥ ዲጂታል እቁብ የሚሰሩ። ለምን ማለት ነው? ዲጂታል እቁብ ተመዘገቡና ባላችሁበት ሆናችሁ እቁባችሁን ማንንም ሳያውቅ ማስኬድ እየተቻለ ነው አይደለ? እያስኬድን ያለ ነው። ማስኬድ የሚባለው ኮንሴፕት አለ። ስለዚህ ምን ማለት ነው? አሁን ባለው አሰራር በባንኮች አማካኝነት ነው ይህንን እቁብ የምንጥለው። ምንድነው የምናደርገው? ገንዘባችንን መጣል ላለበት ሰው ጊዜው ሲደርስ በንግድ ባንክ ወይ ደግሞ በቴሌብር ባሉ ባንኮች ሞባይል ባንኪንግ ሊሆን ይችላል፣ በአካል በመሄድ ሊሆን ይችላል፣ እናስተላልፋለን። ስለዚህ አሁን እንደ ጋራንቲ የሆኑን ያሉት ወይ ደግሞ መሀል ላይ አግሪጌት እያደረጉ እያሳለጡልን ያሉት የፔመንት ፕላትፎርሞች ናቸው። እነኚህ ፔመንት ፕላትፎርሞች ደግሞ ፊዚካልም ያሉ መጠየቅ የምንችላቸው ቦታ ቢሮ ያላቸው ናቸው እና በእነሱ አማካኝነት ነው የምናደርገው ማለት ነው። ብሎክቼን ከገባበት ግን ፊዚካል ነገር አያስፈልገውም። ምን ማለት ነው? ባንኮች የማያስፈልጉበት አይነት ቴክኖሎጂ ስለሆነ ቀጥታ ፊዚካሊ ልናደርግ የምንችለውን ነገር ጠቅላላ በዚህ ቴክኖሎጂ አማካኝነት ማስኬድ እንችላለን ማለት ነው። ምንድነው የሚሆነው? የፈለግኩትን አማውንት ገንዘብ ወደምፈልገው አካል መላክ ስፈልግ የምልክበት አድሬስ አለ፣ የኔ ደግሞ ያለበት ገንዘብ ያለበት ዋሌት አለ። እነሱ ሁለቱን የመላኪያ ቦታው ላይ አድሬስ ቦታው ላይ የሰውየውን የሚላክለትን የሚስተር ቢን አድሬስ አስገባለሁ። የኔን ደግሞ አማውንት አስገባና ሴንድ እለዋለሁ። ከዛን ኮንፊርም በማድረግበት አይነት የሴፍቲ ኮንፈርሜሽን መንገዶች በኢሜይል ሊሆን ይችላል፣ በስልኬ ሊሆን ይችላል፣ በጉግል አውተንቲኬተር ሊሆን ይችላል። እነኚህ ሶስቱን በመጠቀም በአንዴም ሊሆን ይችላል፣ ሶስቱንም የያዘ ሊሆን ይችላል፣ ወይ ደግሞ ከሶስት ውስጥ በአንዱ ሊሆን ይችላል። ስለዚህ ይህን በማድረግ ትራንስፈር ይደረጋል ገንዘቡ። ይሄ ገንዘብ ትራንስፈር ሲደረግ ቀጥታ ምንድን ነው የሚሆነው? ከገንዘቡ ጋር ከኮፒ ጋር ምናምን ንክኪ የለውም። ጭራሽ ባለቤትነቱን ነው የሚቀይረው። ሚስተር ኤ ለሚስተር ቢ ይሄን አማውንት ልኳል። ስለዚህ ባለቤትነቱን የኔን ያጠፋና የላኩለትን ሰው ባለቤትነት ሬጂስተር ያደርጋል ማለት ነው፣ ይመዘግባል ማለት ነው። ይህንን ደግሞ ሲመዘግብ ሁሉም የብሎክቼን ተጠቃሚ የዛ አይነት ትራንዛክሽን ተጠቃሚዎች ጠቅላላ ይህንን የተመዘገበውን አዲሱን ሰው ያውቁታል ማለት ነው። ሬጂስተርድ ነው ማለት ነው። ስለዚህ ዲቫይሶች ጠቅላላ ላይ አለ ማለት ነው። ስለዚህ የማንንም ጣልቃ ገብነት የማንንም ማረጋገጫነት ሳይፈልግ ሁሉንም ትራንዛክሽን ሁሉም ሰው ማየት ይችላል ማለት ነው። እንደተላለፈ ማለት ነው። የዛኛው አድሬስ ከተፈለገ ይገኛል፣ የዚህኛው አድሬስ ከተፈለገ ይገኛል። ስለዚህ ይሄ አድሬስ ይሄ የባንክ አካውንት ወደዚህ የባንክ አካውንት ትራንስፈር አድርጓል ነው የሚለው ማለት ነው። ስለዚህ ይሄ ባለቤትነቱን ለተደረገለት አካል ቀየረው ማለት ነው። ስለዚህ የፋይል ጉዳይ ወይ ደግሞ የኮፒ ጉዳይ የሚባል ነገር የለ ማለት ነው። በዚህ ምክንያት ነው የክሪፕቶ ኤክስቼንጅ ፕላትፎርሞች እንደነ ባይናንስ እንደነ ባይቢት ሌሎችም ጭምር የክሪፕቶ ኤክስቼንጅ ፕላትፎርሞች በነፃነት ከአንድ ሀገር ላይ ምንም ነገር ሳይገድባቸው ኤክስቼንጅ የሚደራረጉበት ምክንያት ሴኪዩር የሆነ በጣም ሊተማመኑበት በሚችል መልኩ የተሰራ ፕላትፎርም ስለሆነ ብሎክቼን ኤፊሽንት በሆነ መንገድ እስካሁን እየተገበያየንበት ያለንበት ምክንያት ቢኮዝ ኦፍ ብሎክቼን ቴክኖሎጂ ማለት ነው። ስለዚህ የብሎክቼን ቴክኖሎጂ ሌላው ጥቅሙ መሬት አስተዳደር ላይ ወይ ደግሞ አንድ ሰው መሬት ገዝቶ ቦታ ገዝቶ ወይም ቤት ገዝቶ ካርታውን ለአንድ ሰው ማስተላለፍ ቢፈልግ ጀስት ከዶክሜንቱ ጋር አይደለም ብሎክቼን ያለው ኮፒ የሚባል ነገር ስለሌለ ኦሪጂናሉን አንዴ ለዛ ሰው እንልካለን። ያ ሰው የዛ ኮፒ ስለሌለው እንዲሁም ደግሞ ግልጽ ስለሆነ ያ ሰው ከዛ ኮፒ ውጪ ስለማይኖር ምንም አይነት የሚያስፈራው ነገር የለም። እንዳልኳችሁ ሀክ ለማድረግና ለማጭበርበር እንዲሁም ደግሞ ዶክሜንቱን ለመቀየር እንኳን በጣም ከባድ ነው ማለት ነው። ስለዚህ ቴሌግራምን እየተጠቀሙ ያሉ ሰዎች በአሁኑ ሰዓት ስንት ናቸው አይታወቅም። በእርግጠኝነት ቁጥሩን ሊያውቀው ይችላል፣ ቴሌግራም ያውቀዋል። ፌስቡክንም ይታወቃል ስንት ተጠቃሚ ያለው። ፌስቡክ ከ3 ቢሊዮን በላይ ተጠቃሚ ያለው። የትኞቹ አክቲቭ ናቸው የትኞቹ አክቲቭ አይደሉም? እነኚህን አቴታይም ሀክ ለማድረግ ከተፈለገ አቴታይም ይህንን እየተጠቀመ ያለ ዲቫይስ ጠቅላላ ሀክ መደረግ አለበት። ስለዚህ ይሄ ደግሞ አቴታይም አይቻልም። በዚህ ምክንያት ሀክ የማይደረግ በጣም ሴኪዩር የሆነ
ትልቅ ሲስተም ነው። ስለዚህም ለቀጣይ ብዙ ነገሮች ብሎክቼን ቴክኖሎጂ ላይ ዲፔንድ ሆኖ እንደሚሰሩ ይሄ የገንዘብ ትራንዛክሽን ወደ ክሪፕቶ ሄደናል። አሁን ክሪፕቶ እናውቀዋለን። ክሪፕቶ ኤክስቼንጅ ፕላትፎርሞች አሉ እንዳልኳችሁ። በዛ ምክንያት የካሽለስ የሆነ አይነት እንቅስቃሴ ኢቭን ሞባይል ባንኪንግ እያለ ሁሉ ብሎክቼን ይጨመርበታል እንጂ ያው በዚህ መልኩ አይቀጥልም ማለት ነው። ስለዚህ ባንኮች፣ የፊዚካል ባንኮች አንዳንድ ጥያቄዎችን ለማስተናገድ ብቻ ነው እንጂ ፊዚካሊ እየጠፉ እንደሚሄዱ ግልጽ ነው ማለት ነው። መቼ ይጠፋሉ? እንዴት ነው የሚጠፉት? እሱ በሂደት አመታት ይፈጃል። አሁን ምንም በቅርብ ጊዜ የሚሆን ነገር የለውም። ስለዚህ ብሎክቼን በዚህ ምክንያት ሲሪየስሊ ታማኝ ሆኖ እየሰራ አሁን በደንብ ዓለም እየተጠቀመችው ኢቭን በጣም ሴንሲቲቭ የተባለውን የገንዘብ እንቅስቃሴ እንኳን በብሎክቼን ቴክኖሎጂ አማካኝነት በተሰሩ የክሪፕቶ ኤክስቼንጅ ፕላትፎርሞች እየተጠቀምን እንገኛለን ማለት ነው። ዓለም ላይ እንደነ ቢትኮይን፣ ኢቴሪየም፣ ዩኤስዲቲ እነኝን የመሳሰሉ ኮይኖች በብሎክቼን አማካኝነት እየሰሩ ሃይሊ ትረስትድ ሆነው በጣም ብዙ ትራንዛክሽን ፐር ሃወር ጭምር ያላቸው ናቸው። በዚህ ጉዳይ እናንተም ሰርች አድርጎ አንብቡ። ሞር ከዚህ በላይ ኢንፎርሜሽኖችን ታገኛላችሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።